ዛሬ የምንመረምረው አንድ ትልቅ ጥያቄ ነው። ኢትዮጵያ እንደ ሀገር እንዴት ተገነባች? እናም ይህንን ጥያቄ ለመመለስ ከታላላቅ የንጉሠ ነገሥታት ጦርነቶች አንስተን እስከ ትንንሽ የመንደር የሽምግልና ውይይቶች ድረስ በጥልቀት እንመለከታለን። በቃ ሀገር የሚባለው ነገር እንዴት በሁለት በጣም የተለያዩ መንገዶች እንደተቀረጸ አናያለን ማለት ነው። እንግዲህ የዛሬው ትንታኔያችን ይሄን ይመስላል። የምንጀምረው ከድሮ ከ19ኛው ክፍለ ዘመን ታሪክ ነው። ከዚያም ያ ታሪክ ከዘመናችንን ግጭት አፈታት ዘዴዎች ጋር እንዴት እንደሚተሳሰር እንመረምራለን። ያው ትንታኔያችን የሚራው በዚህ ጥያቄ ዙሪያ ነው። እንዴት ነው የተከፋፈለችና በግጭት ውስጥ የነበረች ሀገር ወደ አንድነት የምትመጣው? ይህን ጥያቄ እንደ መነሻ እንጠቀምበታለን። እሺ እንግዲህ በመጀመሪያው ክፍላችን እንጀምር። እዚህ ላይ የምናተክረው የኢትዮጵያ የውስጥ ግጭትና መከፋፈል ታሪክ ላይ ነው። ያው ዘመነ መሳፍንት ስንል በቃ የችግሩ መነሻ የነበረበት ጊዜ ነው ማለት እንችላለን። ሀገሪቱ ውስጥ ማዕከላዊ መንግስት የሚባል ነገር ጠፍቶ አለመረጋጋትና የማያቋርጥ የእርስ በርስ ጦርነት የነበረበት ወቅት ነው። በዛ ዘመን የነበረው ሁኔታ ምን ይመስል ነበር? እስቲ እንመልከት። ንጉሱ ስም ብቻ ነው ያለው፣ ኃይል የለውም። በየቦታው ያሉ ገዢዎች እርስ በርሱ ይዋጋሉ። ሌላው ቀርቶ በቤተ ክርስቲያን ውስጥ እንኳን መከፋፈል ነበር። እናም በዚህ ሁሉ መሃል የሚሰቃየው ማን ነው? ገበሬው ነው። በቃ ስርዓት አልበኝነት በሁሉም ቦታ ሰፍኖ ነበር። እንግዲህ ከዚህ ሁሉ ሁከት በኋላ ወደ መፍትሄው ምዕራፍ እንሸጋገራለን። ይህን ነው እንግዲህ ያንን ሁሉ ስርዓት አልበኝነት አስቆመው ኃይልን ወደ አንድ ማዕከል ለማምጣት የተነሱ ኃያላን ንጉሠ ነገሥታት ብቅ ያሉበት። እናም ወደ አንድነት የመጣበት ሂደት በጊዜ ቅደም ተከተል ሲታይ በጣም ፈጣን ነው። አፄ ቴዎድሮስ ዘመነ መሳፍንትን አቆሙ። አፄ ዮሐንስ ሀገሪቱን ከውጭ ጠላት ጠበቁ። በመጨረሻም አፄ ምኒልክ የሀገር አንድነቱን አጠናቀቁ። ይህ ሁሉ ሂደት ግን በዋናነት በኃይል የታገዘ ነበር። የአፄ ምኒልክ ስኬት ምን ያህል ግዙፍ እንደነበር መገንዘብ በጣም ወሳኝ ነው። የሀገሪቱን ስፋት ከእጥፍ በላይ ነው ያሳደጉት። ይህ ሂደት ግን ብዙ ጊዜ በኃይል የተቀላቀለበት ወረራ እና አዲስ ግዛቶችን በግዳጅ የማጠቃለል ስራን ያካትት እንደነበር መዘንጋት የለብንም። አሁን ደግሞ ወደ ሀገር ግንባታው ታሪክ ቁንጮ ወደ ትልቁ ምዕራፍ እንመጣለን። አዲስ የተዋሃደችው ሀገር ታላቁን የውጭ ጠላቷን የተጋፈጠችበት ወሳኝ ወቅት ነው። አድዋ 100,000 እስቲ አስቡት፣ ከመላው ኢትዮጵያ የተሰባሰበ ጦር ነው። ቅድም ስንነጋገርበት የነበረው እርስ በርሱ ሲዋጋ የነበረው ሕዝብ አሁን የሀገርን ነፃነት ለመጠበቅ በአንድ ሰንደቅ ዓላማ ስር ተሰብስቧል። ይህ በጣም ትልቅ ነገር ነው። እና የአድዋ ድል ዝም ብሎ የአካባቢ ክስተት አልነበረም፣ ዓለም አቀፋዊ አንድምታ ነበረው። የኢትዮጵያን ነፃነት ከማረጋገጡም በላይ ለመላው ጥቁር ሕዝብ የክብርና የኩራት ምንጭ ሆኗል። ብዙ የነፃነት እንቅስቃሴዎችንም አነሳስቷል። እሺ፣ ይህ ሁሉ በትልቁ በሀገር ደረጃ ሲሆን የነበረው ነው። ግን እስኪ አቅጣጫችንን እንቀይር፣ ወደ ታችን ውረድ፣ ወደ መንደር ደረጃ። የዕለት ተዕለት ግጭቶችስ እንዴት ነበር የሚፈቱት? እዚህ ላይ ነው እንግዲህ ሁለተኛው የመረጃ ምንጫችን የሚገባው። ቅድም ካየነው የመንግስት የኃይል አጠቃቀም በተቃራኒ የሚቆመውን ባህላዊ የግጭት አፈታት ዘዴ እንመለከታለን። ሽምግልና ስንል ምን ማለታችን ነው? በቀላሉ ማህበረሰቡ ውስጥ የተከበሩ ሽማግሌዎችና የሃይማኖት አባቶች ተሰብስበው ግጭቶችን የሚፈቱበት የቆየ ስርዓት ነው። ዋናው ዓላማው ቅጣት ሳይሆን የተጣሉ ሰዎች ማስታረቅና የማህበረሰቡን ሰላም መመለስ ነው። እና እነዚህ ሽማግሌዎች በብዛት የሚዳኙት ምን አይነት ጉዳዮች ላይ ነው? በደቡብ ወሎ የተደረገ አንድ ጥናት እንደሚያሳየው አብዛኛው ግጭት የመሬት ይገባኛል ነው። ከዛ በመቀጠል የንብረትና የቤተሰብ ጉዳዮች ናቸው። በቃ ከዕለት ተዕለት ኑሮ ጋር የተያዙ ነገሮች ናቸው። ይሄ ሂደት ቅድም ካየነው የሀገር ግንባታ ሂደት በጣም ይለያያል። እዚህ ጋር በኃይል ሳይሆን በትዕግስት፣
በማደመጥ በመመካከር እና በስምምነት ነው መፍትሄ የሚገኘው። በጣም ዘገምተኛና ጥንቃቄ የተሞላበት ነው። እሺ እንግዲህ እነዚህ ሁለት ስርዓቶች አሉ። አንዱ በኃይል ሀገር የሚገነባ፣ ሌላው በማህበረሰብ ደረጃ በእርቅ ግጭት የሚፈታ። ግን ዛሬ ላይ እነዚህ ስርዓቶች የት ላይ ነው ያሉት? ወደ መጨረሻው ክፍላችን እንለፍ። እናም ጥናቶች የሚያሳዩት አንድ ትልቅ ነገር አለ፣ የትውልድ ለውጥ መኖሩን። ወጣቱ ትውልድ ከሽምግልና ይልቅ ወደ ፍርድ ቤት እና ወደ መደበኛው የህግ ስርዓት የማዘንበል ነገር እያሳየ መጥቷል። ይሄ እንግዲህ ትልቅ ተግዳሮት ነው። እስቲ ሁለቱን ጎን ለጎን እናያቸው። ልዩነታቸው በጣም ግልጽ ነው። ሽምግልና ዋና ዓላማው የማህበረሰቡን አንድነት መጠበቅ ነው። ፍርድ ቤት ደግሞ በህግ ላይ ተመሰርቶ አሸናፊና ተሸናፊ መለየት ነው። አንዱ እርቅ ላይ ሲያተኩር፣ ሌላኛው ፍርድ ላይ ያተኩራል። ከመረጃ ምንጩ የተወሰደው ይህ ጥቅስ በጣም ወሳኝ ሐሳብ ነው የሚያነሳው። ይሄ የሽምግልና ስርዓት ቢጠፋ የምናጣው የግጭት መፍቻ ዘዴ ብቻ አይደለም፣ ባህላችንን ነው የምናጣው፣ ማንነታችንን ነው የምናጣው እያለ ነው። እናም በመጨረሻ ላይ ይህን ጥያቄ ጥሎ አልፏል። እውነት እነዚህ ሁለት በጣም ተለያዩ የሚመስሉ ነገሮች፣ የድሮ ጥበብና የዛሬው ዘመናዊ ህግ፣ ሁለቱንም አስተባብሮ ለሀገር ጠንካራ መሰረት መጣል ይቻላል ወይ? እስቲ ስለዚህ ጉዳይ እናስበት።